ተወዳጁ ኮሜዲያን ምናለ ያረጋል በቁጥጥር ስር መዋሉ ተሰማ። ወቅታው በቲክቶክ ቤዚ በሚለው ስሟ የምትታወቀው ወጣት ሰላም ገብቻለሁ። እንግዲህ ሰላም እንዴት ናችሁ? ቻናል ቤተሰቦች ሰበርና አዲስ በሆነ ጉዳይ ተመልሼ መጣሁኝ። እንግዲህ ወንድማችን ኮሜዲያን ምናለ ታስሯል። የታሰረበት ምክንያት ምንድነው የሚለውንና መምህር ምረታብ ደግሞ ወደ ኢትዮጵያ ገብቷል። ከገባ በኋላ የተናገረው ነገርስ ምንድነው የሚለውንና አንዲት እህታችን ደግሞ ላይቭ ላይ ስትጫወት ቆይታ ደከመኝ ብላ በዛው ለረፍት ብላ በተኛችበት በዛው ህይወቷ ያለፈ ልጅ አለች። እሱንና ሌሎች ወቅታዊ ቪዲዮዎችን የማስመለክታችሁ ይሆናል። አዲስ የሆናችሁ ላይክ እና ሰብስክራይብ ያደርጋችሁ እንድታበረታቱኝ ከዚህ ቪዲዮ እንጀምር። ተወዳጁ ኮሜዲያን ምናለ ያረጋል በቁጥጥር ስር መዋሉ ተሰማ። ወቅታዊ የፖለቲካ ጉዳዮችን በዜና ወጃ ቅርጽ አዋስቶ በማቅረብ የሚታወቀውና ሰፊ አድናቆትን ያተረፈው ኮሜዲያን ምናለ ያረጋል በዚህ ሳምንት በጸጥታ ኃይሎች ቁጥጥር ስር መዋሉን የተለያዩ የመረጃ ምንጮች ጠቁመዋል። በፈጠራ ስራዎቹ ከፍተኛ ተቀባይነትን ያተረፈው ይህ ወጣት አርቲስት በአሁኑ ወቅት በእስር ላይ እንደሚገኝም ተገልጿል። ኮሜዲያኑ ለእስር የዳረገው ዋነኛ ምክንያት የህዝብን የዕለት ተዕለት ኑሮ፣ የአስተዳደር ክፍተቶችና የፖለቲካ ውጥረቶችን በሳቅና በቁም ነገር በማቅረብ የሚታወቅባቸው የትችት ስራዎቹ እንደሆኑም ተሰምቷል። ሰበር ዜና ተሰምቷል። ኮሜዲያን ምናለ ያረጋል በዛሬው ዕለት መታሰሩ ተገልጿል። ሀገሪቱን የፖለቲካ ሁኔታና እንዲሁም ፖለቲካዊ ትችቶችን በኮሜዲ ይዘት በማቅረብ የሚታወቀው ኮሜዲያኑ በዛሬው ዕለት ለእስር መዳረጉ ነው የተገለጸው። እንግዲህ ቪዲዮ እንዳዳመጣችሁ ወንድሞቻችን ኮሜዲያን ምናለ ታስሯል። የታሰረበት ምክንያት ልጆች እንዳዳመጣችኋቸው የህዝብን ጫና የህዝብን ችግር በቀልድና በኮሜዲያን መልክ በማስተላለፉና ልክ በዚህ መልኩ በመናገሩ ነው አሁን የታሰረበት ምክንያት። ወንድማችን ልክ እንደ ሌሎች ደግሞ ታስራ የምትፈታበት ይሁን እንጂ እዚህ ሀገር በጣም ከባድ ነው ለመናገር፣ በጨዋታ መልክም ለማስተላለፍ የፈለከውን ነገር ለመዝናናት የፈለከውን ነገር መናገር እንኳን አትችሉም በማለት የሚናገሩ ሰዎች ልክ በዚህ መልኩ እያሰሩ ስለሚገኙ በጣም አሳሳቢ ነገር ነው። ካሁን በፊት እስኪ በነገራችን ላይ እሱ ስለመታሰሩ ሆነ ስለመገደሉ ምንም ግድ አይሰጡም። ቀድሞ አውቆታ ላይ አሁን ላይ ለኛ አዲስ ነገር መሰለን እንጂ እሱ ቀድሞም ያወቀው ነገር ነው ይሄ ነገር እንደሚገጥመው። እስኪ ካሁን በፊት እሱ የተናገረው ነገር አለ። አንድ እሱ ላስተውሳችሁ እስኪ። የኛ ትውልድ መፍራት ካለበት መፍራት ያለበት እግዚአብሔርን ብቻ ነው እና እግዚአብሔር መፍራት የጀመረ ቀን ደህና መንግስት ይመጣል። እኔን ነው ማምነው። ሁሉም አሁን እንደ ግል የግል ጉዳያችን ነው አሁን ደህና መንግስት እንዳይኖረን የሚያደርገው በግል መንፈሳዊ ህይወታችን የተመታ ምናምን ስለሆነ በዛ ምክንያት ያው ቀሽም መንግስቶች መተው እንደፈለጉ ይገርፈው ይሄዳሉ። ይሄ ነገር ያናደኛል። ግን ምንም እንደማያመጡ ግን አውቃለሁ። ምንም እንደማያመጡ ስለ ያው ቢበዛ ያስራል ቢበዛ ቢገል ነው። የተለየ ነገር የለውም። ያልታሰረን ያልሞተ የለም ዓለም ላይ። እነዚህ ነገሮች ሐሳቤን እንድገልጽ ወይም እንዳልገልጽ የሚያረጉኝ ነገሮች አሉ። አንተ ሐሳብህን እስከ መታሰርና እስከ መሞትም ድረስ እሱ ነው ኮሜዲ ዓለም ላይ ሐሳብ ያን ያህል ኮሚትድ ዛት ያንን ነው የምለው ወንድሜ። ዓለም ላይ በሐሳቡ ያልታሰረን ያልሞተ የለም። በእኔ የሚጀመር ነገር አይደለም። የኔ ሐሳብ ካልጣሙ ሊገለኝ ይችላል። ይመቸው። የኔ ገዳይ ይሞታል። በእውነቴ ነው የምልህ። ካስተመቸው እሱ ነው የምልህ። መሞቱ አይቀርም ያም ሰውዬ ምንም ጥያቄ የለውም። ሞት ሁላችንም እኩል ነው የሚያደርገን። ግን የሆነ ሐሳብ አለ። ሀገሬ እንደዚህ ብትሆን ብለህ እየተመኘህ እስከ መቼ ካልተናገርከው መቼ ልታወጣው? ሁሌ ተቃጥለህ ደግሞ አይሆንም። ስለዚህ መተንፈስ መቻል አለብህ። እኔ በስራዎቼ ላይ መተንፈስ ስለምፈልግ ነው የማወራው እንጂ እኔ የመታሰር ጉጉት ኖረኝ አይደለም። ወይ እንደዚህ አንዳንድ ሰው እንደዚህ ያደርገዋል። ይቀጥራል እኮ ነው ቃሊቲ እንገናኝ ምናምን ይላል። ቂሊጦ ነው ምናምን እንደዚህ እንገናኝ ምናምን ይላል። እንግዲህ ወንድማችን ምናለ ኮሜዲያን ምናለ እንዳዳመጣችሁ ቀድሞ ማውቆታል ብዬ ማስበው እኔ። ምክንያቱም ካሁን በፊትም ሌላ ሹፌሮች ለምሳሌ በሸኔ አካባቢ አሁን ላይ እየታገቱ ነገር ግን የሚነዱት ለምንድን ነው? ለህይወታቸው ስል። ዛሬ እኔ ደግሞ ለህይወቴ ስልና ለስራዬ ስል ይሄን ነገር ወደ ኋላ የምልበት አይደለም። እኔ ሊገሉኝና ሊያስሩኝ ይችላሉ። ግን የሚገለኝና የሚያስረኝ ሰው ራሱ ሊታሰርና ሊገደል የሚችል ሰው ነው። ምክንያቱም ሰው ነውና ምናምን እያለ ነው የሚገኘውና ወንድማችን እግዚአብሔር ያስፈታ ነው ዋናው ነገር። ምክንያቱም መፍትሄ በጣም አሳሳቢ ነው። መፍትሄ የሚሰጥ የህግ አካል ስለሌለ አሁን ላይ የሆነ ነገር ተናገረ ከተባለ ያው አጢኖ ይዞ በዛ ነገሮች ሁሉ አጣርተው ደርሰው ማሰር ነው ያለበት ሁኔታ። በጣም አሳሳቢ ነገር ስለሆነ ወንድማችን ደግሞ እግዚአብሔር ያስፈታ እንላለን። ሌላ ማለት እንፈልገው ነገር የለም። የእናንተን አስተያየታችሁን አስቀምጡልኝ። ሌላው ደግሞ ምረታብ ወደ ኢትዮጵያ ገብቷል። ከገባ በኋላ የተናገረው ነገር ምንድነው የሚለውን ላስደምጣችሁ። ሰላም ገብቻለሁ። እንግዲህ አንዳንዶች አገልጋዮች ጥለን እንደፈረጠጥን እንደሸሸን በዛው እንደምንቀር አድርገው ሲናገሩ ነበር።
መምጣት ጀግንነት መቅረትም ደግሞ አላዋቂነት አይደለም። ዋናው ነገር ባሉበት ቦታ ላይ ሆኖ ስራ መስራት ነው። በውጭ ዓለም ተሰደው ለቤተ ክርስቲያን ከፍተኛ ስራ እየሰሩ ያሉ እህቶች ወንድሞቻችን ክርስቲያኖች አሉ። እዚህም ሆኖ ደግሞ የሚሰራ አሉና የኔ ግን የተሰጠኝ እዚሁ አገሬ ላይ ሆኜ እዚሁ ቦታ ላይ ሯጮች ሩጫቸውን በጀመሩበት ቦታ ላይ ነው ሩጫቸውን የሚያጠናቅቁት። እኔም ደግሞ ከወንድሞቼ ጋር ሆኜ ማድረገውን መንፈሳዊ ትግል በተለይ በአሁኑ ሰዓት ክርስቲያናችን ያለችበትን መጠነ ሰፊ ዘመቻ የተደረገባት የተከፈተባትን መንፈሳዊ ጦርነት የምናሸንፈው እዚህ ሆነን በአንድነት ሆነን ነውና ይቀጥላል። ጉባኤያችን ይቀጥላል። ትውልዱን ማንቃታችን ይቀጥላል። ለቤተ ክርስቲያናችን የምናደርገው ትግል ይቀጥላል። መሸሽም ማፈግፈግም የለም። መሞት ካለብን እዚሁ ነው የምንሞተው። ምናልባት ይሄ የሚያሳየው እንግዲህ የሚጠይቅ ህጋዊ ክፍል ካለ ለመጠየቅ አሁንም እንግዲህ ገብተናል፣ ዝግጁ ነን። የሚመጣውን ነገር ሁሉ እዚህ ሆነን እንቀበላለን። ለሃይማኖታችን የምንቀበለው ለሃይማኖታችን የምንሰደደው ሁሉ ለክብር ስለሆነ ሁላችንም እንጽና፣ ሁላችንም እንበርታ። እግዚአብሔር አምላክ እንግዲህ በሰላም መጥቻለሁ። የተለወጠ ምንም ነገር የለም። የሚያሸሸንም የሚያስፈራንም የሚያስደነግጠንም አስደንብሮ መተን እንዳናገለግል የሚያግደንም ምንም ኃይል የለም ከሞት በቀር። እሱ ደግሞ ክብራችን ነው፣ ወደ እግዚአብሔር የምንሄድበት ነው። ስለዚህ ክርስቲያኖች በሰላም ጸሎታቸው አግዞኝ ገብቻለሁ። እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልን። የእናታችን የድንግል ማርያም አማላጅነት እናትነት አይለየን። ወንድሞቼ እግዚአብሔር ያክብርልን ሁላችሁንም። እግዚአብሔር ይስጥልን፣ ቃሎት ያሰማልን። መምህር ምረታብ ወደ ኢትዮጵያ ገብቶ ያስተላለፈው ነገር ይሄ ነው። እንግዲህ እንዳዳመጣችሁት ነው መምህር ምረታብን እሱ የተናገረው ነገር በጣም ግልጽ ነገር ነው። ምክንያቱም ሯጮች ሩጫውን የሚያሸንፉ በሩጫው በዛው ቦታ ሲገኙ ነው። እኔም ደግሞ በሃይማኖቴና ለህዝብ ማገልገል ያለብኝ በዛው በቦታው ተገኝቼ ነው ሲል የተናገረው ነገር በጣም ደስ የሚል ነገር ነው። ለህዝብም ደስ የሚል ነገር ነው። ነገር ግን አሁን ምረታብ በዚህ ሲናገሩ እኔ ለምን እንደሆነ አላቅም ዋናዎቹ ነው መሰል ሲከታተሏቸው የሚውል። እስቲ እንግዲህ ፈጣሪ ደግሞ ከዚህ ነገር ይሰውር ነው፣ እንዳያስሩብን ነው ስጋቴ፣ እንዳያስሩብን የሚለው ነገር ነው እንጂ ሌላው እንግዲህ በእያንዳንዳችን በየራሳችን ጸሎት እንድናደርግላቸው ከዚህ ከክፉ ነገር እንዲያወጣቸው ጸሎት እናደርግላቸው ማለት ፈልጋለሁ። በጣም ደስ የሚል ነገር ነው። መምህር ምረታብ ቃሎት ያሰማልን ማለት ፈልጋለሁ። በባለፈውም ለብዙ ለመምህራን ለታሰሩ መምህራን ለአርሲም ህዝብ ድምጽ ሲሆን የነበረ ሰው ስለሆነ እግዚአብሔር ይስጥልን ማለት ፈልጋለሁ። ሌላው ደግሞ ቀደም ብዬ እንደነገርኳችሁ አንዲት እህታችን ላይቭ ላይ ስትጫወት እንደቆየች በዛው ደከመኝ ባለችው በዛው ለረፍት እንደተኛች በዛው ህይወቷ ያለፈች ልጅ አለች። እሷን እስኪ ላስደምጣል። በቲክቶክ ቤዚ በሚለው ስሟ የምትታወቀው ወጣት ድንገተኛ ህልፈት መላው ማህበረሰብን አስደንግጧል። ኢትዮሊድ የዜና ምንጭ እንደዘገበው ከ219,000 በላይ ተከታዮች ያሏት ቤዚ የቲክቶክ ላይቭ ጌም ስትጫወት ቆይታ ደከመኝ ልተኛ ካለች በኋላ በዚያው ሳትነቃ ቀርታለች። ለቤተሰቦቿ መጽናናትን እንመኛለን። ነፍስ ይማር። እጅግ አስደንጋጭና አሳዛኝ መረጃ ተሰምቷል። ቲክቶከሯ በድንገት ህይወቷ ማለፉ ነው። በዚህ ሰዓት መረጃዎችን እየተመለከትን የምንገኘው ይህች የምትመለከቷት ቲክቶከርም እንግዲህ ቤዚ በመባል የምትጠራ ሲሆን በተለይም ደግሞ በቲክቶክ ገጽ ላይ ማለት ነው ከ217,000 በላይ ተከታዮችን ማፍራት የቻለች በተለይም ደግሞ በርካቶች በዚህ ቪዲዮ ያስታውሷታል። ከዚህ ቀደም ማለትም ከአንድ ዓመት ከግማሽ በፊት እንደምትመለከቱት በተጠቀመችው ኤክስፓየርድ ባረገ ሂና ምክንያት ፊቷ አባብጦ ማለት ነው ለማህበረሰቡ ትምህርት እንዲሆን ወጣ ተናግራ ነበር። ከዛ በኋላ እንግዲህ በበርካታ ስራዎች በቲክቶክ ላይ በተለይም ደግሞ ላይቭ ላይ ጌም በመጫወት ጊዜዋ እንደምታሳልፍ ነበር እየተነገረ የሚገኘው። ህይወቷ በሚያልፍበት ሰዓትም እንግዲህ እንደተለመደው ጌም እየተጫወተች ደክሞኛል ልተኛ በማለት ወደ መኝታዋ ገብታ በተኛችበት ህይወቷ አልፎ መገኘቱ ነው ቤተሰቦቿ እያሳወቁ የሚገኙት። እጅግ በጣም አሳዛኝና አስደንጋጭ ነው። እንግዲህ ቤተሰቦቿ በከፍተኛ ሀዘንና ድንጋጤ ውስጥ እንደሚገኙ መረጃዎች እየተዘዋወሩ ይገኛሉ። እጅግ በጣም አሳዛኝ ነው። ለሟች እህታችን ነፍስ ይማር። እንግዲህ እህትም ወንድማችንም እንደነገሩና እህታችን ላይቭ ላይ ስትጫወት እንደቆየች በዛው ህይወቷ ያለፈች ልጅ ናት። እንግዲህ ለሚከተሉሽም ለሚወዱሽም ሙሉ ለቤተሰቦችም እና ለዘመድ አዝማዶች በሙሉ መጽናናት እንመኛለን። አንቺም ደግሞ ነፍስሽን በአጸደ ገነት ያኑረው ነው። በጣም አሳሳብን። ሰሞኑን ስንሰማው የነበረው ነገር በጣም በተለይ ይባስ ብሎ በዚህ ወር የምንሰማው ነገር አስቀያሚውና አስጠልታ የሆነ በጣም አምላኬ ሆይ እንደው በቃም በለን ነው ማለት የምፈልገው። ምክንያቱም ሰሞኑን እያያችሁ ነው፣ የመኪና አደጋው ይደራረባል፣ መታገቱ፣ አርሲ ላይ የተፈጠረው ነገር እያያችሁ ነው። አሁን ባለፈው ደግሞ አንድ ደስ የምንወደው ሙዚቀኛ ሰማይ በለው ደግሞ ልክ እንደዚህ በዚህ መልኩ ደግሞ
አንዳንድ ምክንያቶች ደግሞ ሞተ። አሁን ደግሞ ልጅ በጣም የሚገርም አንዱን የሚያስረሳው ነገር አይጠፋምና እንዲያው ወንድማችን እህታችን ነፍስሽን በአጸደ ገነት ያኑረው ማለት ፈልግ። ምናልባት በፎቶ ብቻ የምታውቋት ከሆናችሁ እዚህ ላይ ፎቶዋ ሲለጠፍ ብቻ የምታውቋት ሰዎች ካላችሁ እስኪ አንድ የሷን ቪዲዮ ላስደምጣችሁና ወንድ ልጅ እኮ ነው ምንም የሌላትን ሴት የሚያፈቅረው ምንም ማለት ነው። ትምህርት ያልተማረች፣ ስራ የሌላት፣ ገንዘብ የሌላት፣ ፍቅር የሌላት፣ ጭንቅላት የሌላት፣ ክብር የሌላትን ሴት የሚያፈቅረው ወንድ ልጅ ብቻ ነው። ሴት ልጅ ያንን ታረጋለች? በፍጹም አታረግም። እስቲ ወንዶችዬ ከመቀመጫችሁ ብድግ በሉና ለራሳችሁ እንዲያጨብጭቡ። ቲክቶከሯ ቤዚ የተናገረችው ነገር ያው ግልጽ ነው። ሌላ ማለት ፈልገው ነገር የለም። በቃ በጠቅላላ ያው እሷን ለማሳወቅ ፈልጌ ነው። በፎቶ ብቻ የምታውቋት ልጆች ካላችሁ በዚህ መልኩም ቲክቶክ ሰራ የነበረች ልጅ ናት ላስተዋውሳችሁ ብዬ ነው። ሌላው ደግሞ አንድ ወንድማችን ለሽፍቶች ያስተላልፈው መልእክት አለ። እስኪ በጣም ልቤን የነካውን እስኪ ላስደምጣችሁ። ጥያቄ ኢትዮጵያ ውስጥ አለ ለምትሉ ሽፍቶች እኔ መጠየቅ የምፈልገው ማለት ነው፣ አላማችሁ ምንድነው? ሰው የምታገዙት ለምንድን ነው? ቤተክርስቲያን የምታቃጥሉት ለምንድን ነው? ሰው የምታርዱት ለምንድን ነው? መንገድ የምታዘጉት ለምንድን ነው? አላማችሁ ምንድን ነው? ለኛም እኮ ግራ ገባ። ጸባችሁ ከማን ጋር ነው ሲጀመር? ውጡና እንዋጋ፣ ያሸነፈ ይኑርባት ኢትዮጵያ ውስጥ። ንውጡ እንዋጋና ሲጀመር ያሸነፈ ይኑርባት። እኛ ሰላምና ፍቅር እንጂ በታሪክ መጣሽ ነገር እየመጣ የሚቀሰቀስ ህይወት አንፈልግም። እኛ በፊቱ እኮ ያሳለፍነው ብዙ ታሪኮች ሊኖሩ ይችላል፣ የተበደለበት ወይም ደግሞ የበደልንበት። ግን ደግሞ ቁስላችን እያከከኛ መንባሳውን ቁስላችን አክመ መቀመጥ ነው የምፈልገው። ተውን በቃ እኛ እንኑርበት። እኛ የሚመራን መንግስት ይበቃናል። ተውን። በአመት ሰው ትገሉብናል። አረ ሼም ነው ሲጀመር። ማርያምን ወንድ ናቸው። አውጡና እናግሩን። በቃ ያሸነፈ ይኑርባት እንጂ እንደ ህፃን ስራ እዚህ ዳር ለዳር እየመጣችሁ ቤተክርስቲያን ማቃጠል ምን አረ ይደብራል። ማርያም ሲጀመር በሃይማኖት የምትፈቱትን ነገር አቁሙና በግለሰብ በዱርዬ ነው ሲጀመር በእኛ ማለት ነው በዱነጉኑ እኛም ፍጁን ከፈለጋችሁ ሰማችሁ። ግን በሃይማኖት አባቶቻችን አትምጡ፣ ይደብራል። ማርያምን አይደረግም እኮ ለ60 ዓመት ለ70 ዓመት ለምትኖሩባት ዓለም እዚህ ሰው ታርዳላችሁ። ብትኖሩ እኮ 50 60 ዓመት ነው። እሱንም ፈጣሪ ከባረካችሁ ከዛን ጥላችሁ ትሄዳላችሁ። ይሄን ጥያቄ ለነሱ አድርሱላችሁ፣ ኮፒ ሊንክ እያደረጋችሁ ማለት ነው። አላማችሁ ምንድነው? አላማችሁ ምንድነው? እንግዲህ ወንድማችን ቃሎት ያስባን እግዚአብሔር ይስጥህ። የተናገረው ነገር ግልጽ ነው። አሁን ላይ እያደረጉት ያሉ በጣም ግፍ እየተሰራ ያለ ነው። በአባቶችም ሆነ በህዝቡ በማህበረሰቡ እየተሰራ ያለው ነገር በጣም አሳሳቢና አስቀያሚ የሆነ ነገር ስለሆነ ያስተላለፈው ነገር በጣም ግልጽና ሊሆንም የሚችልና እውቅና ያለው ነገር ነው። በህዝቡ በማንኛውም ሰው ውስጥ ያለ ይሄ ነው። ወንድማችን ለህዝቡ ድምጽ ስለሆንኩ በጣም እግዚአብሔር ይስጥ ማለት እፈልጋለሁ። በጣም አስገራሚ ልጅ ነው። ምርጥ በሚሆን ሁኔታ ነው የገለጸው። እንግዲህ ደግሞ አንተንም ደግሞ እግዚአብሔር ይጠብቅ ነው። ምክንያቱም በጣም ብዙ የጎረቤትም ሆነ የጓደኛ በጣም ብዙ አጋልጦ የሚሰጥ ሰው ስላለ አንተንም እግዚአብሔር ይጠብቅ ማለት እፈልጋለሁ። ሌላው ደግሞ እስኪ በአዊ ዞን የተፈጠረውን ነገር እስኪ አንዴ ላሳያችሁ። በአዊ ዞን ምንድነው የተፈጠረው? የ27 ዓመቱ ወጣት በደረሰበት የጥይት ድብደባ ህይወቱ ወዲያው ሊያልፍ ችሏል። በአዊ ዞን ባንጃ ወረዳ በቅዳማጃ ከተማም የ27 ዓመቱ አዲሱ ብርሌ የተባለ ወጣት በግፍ በሚኒሻ ኃይሉም ህይወቱ ያለፈ ሲሆን በርከት ያሉ ወጣቶች ፍትህ በመጠየቅ እንዲሁም ይህንን ያደረገውን የሚኒሻ አባል በመንግስት ተገቢውን እርምጃ እንዲወሰድበት ወጣቶቹ ድምጻቸውን አሰምተዋል። የወጣቱ ስርዓተ ቀብር በዛሬው ዕለት በቅዳማጃ ከተማ ተፈጽሟል። ለወጣቱ ነፍስ ይማርልን፣ ለቤተሰቦቹም መጽናናትን ይስጥልን። ወንድማችን እንዳዳመጣችሁት ህይወቱ አልፏል። የሞተም ህይወቱ ያለፈበት ምክንያት ደግሞ በሚኒሻዎች ተገሎ ነው። እነዚህ ሚኒሻዎች ደግሞ ለህዝብ ለሀገር የቆሙ ሰላም አስከባሪ በሚባል ስም የወጡ ሰዎች ናቸው። ነገር ግን ወንድሞቻችን እንደዚህ እያደረጉ እየገደሉ በጣም አሳሳቢ የሆነበት ጊዜ ነውና እስኪ በዚህ ወንድም የተነሳ ወጣቶች ሰላማዊ ሰልፍ ያደረጉበት ነገር አለ። እሱ እስኪ ላሳያችሁ። ግድያ ፈጽሞ መቆም አለበት። እንግዲህ ወንድሞቻችን እንዳዳመጣችኋቸው የወጣቶች ግድያ፣ ሞት፣ ስቃይ ይቁም እያሉ ነው ያሉ።
ፈጣሪ ይህን ደግሞ የሚመልሰው እሱ እግዚአብሔር ነው እንጂ ሌላ ማንም እዚህ አሁን ላይ ያለ መንግስት አሁን ላይ ያለ የህግ አካል ይመልሰዋል ማለት ዘበት ነው። ምክንያቱም በህግ አካል እየተገደነ ለህግ ወይም ደግሞ ለአንዳንድ መፍትሄ ይስጣል ብሎ መጮህ በዚህ ሰዓት አሳሳቢና አድካሚ የሆነ ነገር ስለሆነ እንግዲህ እሱ እግዚአብሔር ሁሉንም ነገር ይመልስልን ማለት ፈልጋለሁ። ይበቃችኋል ይበለን እግዚአብሔር ነው ማለት ፈልገው። የእናንተን ሐሳብ አስተያየት ደግሞ አስቀምጡልኝ። የዛሬው ቪዲዮአችን ይህን ይመስላል። በቀጣይ ቪዲዮ ተመልሰን እስከምንመጣ ሰብስክራይብ እና ላይክ ማድረጋችሁን እንዳትረሱ። ሐሳባችን ደግሞ ኮሜንት ታስቀምጡልኝ። አመሰግናለሁ። ሰላም ቆዩልኝ።